ገንዘብ ከሌለህ ንግድ አይሆንም። ይህ ነገር ስንት ጊዜ ሰምተነዋል። ነገር ግን ኢትዮጵያ ውስጥ በትንሽ ገንዘብ የተሳካ ንግድ ጀምረው የተሻሉ ሰዎችም አሉ። ብዙ ወጣቶችና ሰራተኞች ካፒታል የለኝም ብለው የንግድ ሀሳባቸውን ይገድላሉ። በእውነቱ ግን ችግሩ ገንዘብ አይደለም፣ የአስተሳሰብ ችግር ነው። በዚህ ቪዲዮ ውስጥ በኢትዮጵያ በትንሽ ገንዘብ ንግድ ጀምረው መነገድ የሚቻልባቸውን 3 ተግባራዊ መንገዶች በምሳሌና በሙሉ ማብራሪያ እነግራችኋለሁ። እስከ መጨረሻው ተመልከቱ። አንደኛው የሚሆነው አገልግሎት መሸጥ ወይም ደግሞ ሰርቪስ ቢዝነስ የሚባለው ነው። ኢትዮጵያ ውስጥ በጣም የሚሰራው ንግድ አገልግሎት ነው። ምክንያቱም ትልቅ ካፒታል አይፈልግም። ለምሳሌ ስልክ መጠገን ሊሆን ይችላል፣ ግራፊክስ ዲዛይን፣ ሶሻል ሚዲያን ማስተዳደር፣ አጠቃላይ የቤትና የውጭ ጥገናዎችን እንዲሁም ሌሎች በክህሎት የሚጀመሩ ስራዎችን ናቸው ማለት ነው። ወዳጄ እውቀትህ ካፒታል ነው፣ ጊዜህ ካፒታል ነው፣ ክህሎትህ ካፒታል ነው። ሁለተኛው መንገድ የአካባቢ ችግርን መፍታት። ጥሩ ንግድ የሚጀመረው ችግርን በመፍታት እንጂ በገበያ አይደለም። ለምሳሌ በአካባቢ ውስጥ ሰዎች በምን ይቸገራሉ? በምግብ ነው፣ በንጽህና፣ በውሃ፣ በትራንስፖርት እንዲሁም በሌሎች። ይህን ችግር በትንሽ መፍትሄ ከፈታህ ሰዎች ይከፍሉሃል። ሶስተኛው መንገድ የሚሆነው በትንሹ መጀመር። ብዙ ሰዎች የሚወድቁት ትልቅ ለመጀመር ስለሚፈልጉ ነው። ለምሳሌ ከአንድ ደንበኛ ወደ 5 ወደ 20፣ ከ20 ወደ 100 እያልክ ቀስ በቀስ ንግድህ ያድጋል። ትንሽ መጀመር ስህተት ያስተምራል፣ ልምድን ይሰጣል፣ ከዚያም ያሳድጋል። አስገራሚው ነገር ምንድን ነው? ኢትዮጵያ ውስጥ ብዙ እድሎች አሉ፣ ነገር ግን የሚያዩት ጥቂቶቹ ብቻ ናቸው። ይህ ቪዲዮ በኢትዮጵያ በትንሽ ገንዘብ ንግድ ጀምሮ ማሳካት እንደሚቻል በዝርዝር አየን። ከነዚህም ውስጥ አገልግሎት መሸጥ፣ የአካባቢ ችግርን መፍታት እንዲሁም በትንሽ ጀምሮ ቀስ በቀስ ማደግንና እንዴት ውጤታማ ንግድ እንደሚፈጠር በቀላልና ተግባራዊ ምሳሌዎችን አየን። ስለዚህ እነዚህን ነጥቦችና ምሳሌዎችን በመከተል የራስህን ቢዝነስ እንድትጀምር የሚያደርጉ ናቸው ማለት ነው። አንተ ምን ንግድ ልትጀምር ነው? ኮሜንት ላይ ጻፍ። ቪዲዮ ከጠቀማችሁ ላይክ፣ እንደነዚህ ያሉ የቢዝነስ ቪዲዮዎችን እንዲደርሱ ሰብስክራይብ አድርግ። ቻው።